ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ በዛሬው ቪዲዮአችን ደግሞ ይዘንላችሁ የመጣን የሞክሸ ፊደላት ምንላቸው ወይም ደግሞ በስም ተመሳሳይ ፊደላት እነማን ናቸው የሚሉትን ይዘንላችሁ የመጣን። እስኪ ሁሎችን አንድ አንድ እናያቸው። እነማን ናቸው በስም ሞክሸ ፊደላት ብለን የምንጠራቸው? እነዚህ በከለርም በስምም ተመሳሳይ አድርገን ያስቀመጥናቸው ፊደሎች እዚህ ጋር ሞክሸ ፊደሎች ምንላቸው ናቸው ማለት ነው። የመጀመሪያው ሀ ነው። ሁለተኛው ደግሞ ሰ፣ ሶስት አ ነው። አራተኛው ደግሞ ጸ ነው። እነዚህ በምን ይለያያሉ? በምንስ ይመሳሰላሉ ብለን እንጠራቸዋለን? እቺ ሀሌታ ውሃ በስም ሲመሳሰሉ፣ ለምሳሌ በስም ተመሳሳይ ሆነው ግን ስማቸው ሲጠራ እንዴት እንለያቸዋለን ስንል ይችን ሀሌታ ውሃ ብለን ነው የምንጠራት። ሀሌታ ውሃ ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። ልክ እንደዚህ ብለን እናነባዋለን። ይሄኛውንም በተመሳሳይ ልክ በተመሳሳይ ድምጽ ነው የምናነበው። ሃ ሁ ሂ ሃ ሄ ህ ሆ። እሺ ሃ ሁ ሂ ሃ ሄ ህ ሆ። እሺ ሶስተኛው ሃ ደግሞ ይች ነች። ይችኛይቱን ሐመር ውሃ ብለን ነው የምንጠራት። እቺ ሶስት ጣቷን ሐመር ውሃ። ይችኛይቱን ሀሌታ ውሃ ብለን ስንጠራት የመጀመሪያዋን፣ ሁለተኛዋን ደግሞ ይችኛዋ ሀሌታ ውሃ ብለን ነው የምንጠራት። ይችን ሐመር ውሃ። ይችኛይቱን ደግሞ ብዙሃን ሃ ብለን ነው የምንጠራት። ብዙሃን ሃ። ሃ ሁ ሂ ሃ ሄ ህ ሆ። ቅርጻቸውን ስናይ ሁሎችም የተለያዩ ናቸው። ያው ልክ ስድስተኛም ሰባተኛም ሁሎችም ፊደሎች ስናይ ቅርጻቸው ፍጹም የማይገናኙ ናቸው። የሚመሳሰሉ በድምጻቸው ብቻ ነው ማለት ነው። በድምጻቸው። እሺ ይኸው እችንም ሃ ነው ብለን የምንጠራት፣ እችም ሃ ናት። ሁሎችም ሃ ናቸው። የትኛዋ ሃ ነች ብለን ለመለየት ግን ይችኛዋን ሀሌታ ውሃ ብለን እንጠራታለን። ይችኛዋን ደግሞ ሐመር ውሃ፣ ይችን ብዙሃኑ ሃ ብለን እንጠራታለን። ሌላኛው ደግሞ ሰ ነው። ሰ ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እሺ ይሄኛውን ደግሞ የሚለያየው ከዚህ ይቺ ሶስት ጣቷ ሰነች፣ ይቺ ደግሞ ጎጆዋ ሰ፣ ጎጆዋ ሰ። ይኸው ቅርጻቸው ስናያቸው አይገናኙም ማለት ነው። ስንጽፍ ወይም ደግሞ አረፍተ ነገር ወይም ቃላትም ይሁን የሆነ ነገር ስንጽፍ ግን
የአንዲቱን ቦታ በአንዱ ተክተን መስራት እንችላለን ማለት ነው። ለምሳሌ ሰበረ ብለን ብንጽፍ በዚህችም ሆነ በዚህኛቱ ብንጽፍ ተመሳሳይ ድምጽ ያላቸው ወይም ደግሞ ተመሳሳይ ትርጉም የሚሆኑ ማለት ነው። ሰበረ ብለን ብንጽፍ ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺኛ ደግሞ ጎጆዋ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ ሶ። ይኸው ሙሉ ለሙሉ ስናይ አንድ ሁሎችን በቅርጽ አይገናኙም ማለት ነው። ነገር ግን በምን ይመሳሰላሉ? በድምጽና በተግባራቸው ግን ይመሳሰላሉ። ወይም ደግሞ ስንጽፍባቸው ተመሳሳይ ትርጉም ይሆናሉ ማለት ነው። ይችንም አሁን ለምሳሌ ካላየነው በስተቀር ሰ ብለን ብንጠራ ይችኛዋ ሰትሁን ሁለቱም ተመሳሳይ ትርጉም ነው ያላቸው ማለት ነው። ይሄ ሁለቱን አሁን ባንድ ባነበው ሰ ሱ ሲ ሳ ሴ ስ ሶ። ይህንም ተመሳሳይ ነው። ሰ ሱ ሲ ሳ ሴ ስ ሶ ብለን እናነባዋለን ማለት ነው። ሌላኛው ደግሞ አ ነው። አ ኡ ኢ አ ኤ እ ኦ። እሺ እነዚህም በተመሳሳይ በድምጽ እና በስራቸው ተመሳሳይ ቢሆኑም በቅርጽ ግን ይለያያሉ። ይኸው ይችኛይቱ አይኗ አ ብለን ነው የምንጠራት። አይኗ አ። ይችኛይቱ ደግሞ አ ኡ ኢ አ ኤ እ ኦ። እችንም ስናነባት ተመሳሳይ አ ብለን ነው የምናነባት። እችን አ ኡ ኢ አ ኤ እ ኦ። እሺ ሁለቶችም ምን ናቸው? በቅርጽ ሊለያዩ እንጂ በድምጽ ተመሳሳይ ናቸው። እነዚህ ሞክሸ ፊደላት ብለን የምንጠራቸው የሚለያዩት በምን ነው? በቅርጽ ብቻ ነው እንጂ በድምጽ ተመሳሳይ ናቸው ማለት ነው። ትርጉም ላይም የአንዱ ቦታ ላይ አንዱ መጻፍ ይችላል ማለት ነው። ተጽፎ መስራት ይችላል። እሺ እቺኛው ደግሞ ጸ። እቺኛይቱ ጸና እቺኛይቱ ጸ። ጸ ጹ ጺ ጻ ጼ ጽ ጾ። እስቲ እቺኛይቱን ማን በእናት እስቲ ሁሎችም ተመሳሳይ ስለሆኑ ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። ምንም ልዩነት የለውም። ምንም ልዩነት የለውም። የሚለያዩት በምን ነው? በቅርጽ። ሞክሸ ፊደላት የምንላቸው ሁሉ በቅርጽ ግን አይገናኙም ሁሎችም ማለት ነው። በድምጽ እና በተግባር ግን ይገናኛሉ ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ። ይችም በተመሳሳይ ጸ ጹ ጺ ጻ ጼ ጽ ጾ። ልክ እንዲህ እያደረግን ሞክሸ ፊደላት የምንላቸው እነዚህን ይመስላሉ። አንድ ባንድ ሁሎችን ማየት ያስፈልጋል ማለት ነው። ከመጀመሪያው ጀምረን ስናይ ሁሎችም በስም ተመሳሳይ በተግባራቸውም ተመሳሳይ ናቸው። የሚለያዩት በቅርጻቸው ብቻ ነው እና አብዛኛው አዘውትረን የምንጠቀምባቸው አሁን ለምሳሌ
ይህን ስናይ አብዘውትረን የምንጠቀም ሀሌታ ውሃና ሐመር ውሃን ነው። ይችኛይቱን ሀ አብዛኛውን ጊዜ አንጠቀማትም እንጂ ብንጽፍበት ወይም ደግሞ ቃላትን መሰረትበት ተመሳሳይ ትርጉም ነው ያለው ማለት ነው። ግን የተለመደው አብዛኛው የምንጠቀመው እነዚህኞችን ሁለቶችን ሀ ነው። ሀሌታ ውሃና ሐመር ውሃን ማለት ነው። ሰን ስናይ ደግሞ ሰን ሁለቶችንም እንጠቀማቸዋለን። ሰ ሁለቱንም ሰ ምን እንላለን? እንጠቀማለን፣ እንጽፍባቸዋለን። ወይም እንደ ብዙሃን ውሃ አብዛኛው ማንጠቀምበት የለም። እዚህ ጋር ደግሞ አን ስንጠቀም ደግሞ አ ስንጽፍ አብዛኛው የምንጠቀም ይችኛይቱን አ ነው። ይችኛይቱን አ ብንጠቀም እንደዚህኛው አዘውትረን አንጠቀምበትም እንጂ ተመሳሳይ ትርጉም ነው ያለው። ጸን ስንጠቀም ደግሞ ጸ ሁሎችንም እንጠቀማቸዋለን፣ ትርጉማቸውም ተመሳሳይ ነው ማለት ነው። ሁሎችንም ስናይ በቅርጽ ነው እንጂ የሚለያዩ በተግባር ተመሳሳይ ናቸው ማለት ነው። እሺ ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። ሞክሸ ፊደላት የምንላቸውን በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። በኢሞ፣ በቴሌግራም፣ በዋትስአፕ ሀይበሉን መማር መከታተል ትችላላችሁ። ለዛሬ ዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ